የኢትዮ ኤርትራ ውጥረትና የሽምግልና ጥረት። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦች ማቅረቧ ተሰማ። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሐሳብ አቀረቡ። ይህ አምሃሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተመጠነ ጊዜ የተሟላ መረጃ፣ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንት፣ ሼር እና ላይክ አድርጉ። የኢትዮ ኤርትራ ውጥረትና የሽምግልና ጥረት። የቅርብ ጊዜያት ክስተቶች በኢትዮጵያና በኤርትራ መካከል ውጥረት እንዲፈጠር ምክንያት ሆነዋል። በተለይ ኢትዮጵያ በቀይ ባህር ወደብ ይገባኛል ጥያቄ ማቅረቧና በሰሜኑ ጦርነት ወቅት ከፕሪቶሪያ ስምምነት ጋር በተያያዘ የተፈጠረው አለመግባባት የሁለቱን አገራት ግንኙነት አሻክሯል። ይህን ተከትሎም ቻይናና ሳውዲ አረቢያ የሽምግልና ጥረት ጀምረዋል። ቻይና ጠቅላይ ሚኒስትር አብይ አህመድን፣ ሳውዲ አረቢያ ደግሞ ፕሬዝዳንት ኢሳያስ አፈወርቂን ለማሳመን እየሰሩ ነውም ተብሏል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የቀይ ባህር ወደብን ለማግኘት ኤርትራን የመውረር ፍላጎት እንደሌላት ሲገልጹ፣ ፕሬዝዳንት ኢሳያስ አፈወርቂም ከኢትዮጵያ ጋር ወደ ግጭት የመግባት ፍላጎት እንደሌላቸው ተናግረዋል። የኢትዮጵያ ሕዝብም ሰላምን ይፈልጋል። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦች ማቅረቧ ተሰማ። የአፍሪካ ቀንድ አገሯ ሶማሊያ በአሜሪካ በብቸኝነት የምትቆጣጠራቸው ስልታዊ ወደቦችንና የጦር ሰፈሮችን ለመስጠት ሐሳብ ማቅረቧን ሮይተርስ ዘገበ። የሶማሊያ ፕሬዝዳንት ሐሰን ሼክ ሞሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መልእክቱን በገለጸበት ደብዳቤ ላይ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡበት ናቸው። ጉዳዩን በሚያውቁት የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን የዜና ወኪሉ የገለጸው ደብዳቤ የተጻፈው መጋቢት 7 2017 ዓ.ም ነው ተብሏል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራንና ቦሳሶ ወደቦችን ነው። ዩክሬን በጊዜያዊነት በተባበሩት መንግስታት ስር እንድትሆን ፑቲን ሐሳብ አቀረቡ። ዩክሬን ብቁ የሆነ መንግስት እስክትመርጥ ድረስ በጊዜያዊነት በተባበሩት መንግስታት ስር እንድትሆን የሩሲያ ፕሬዝዳንት ቭላዲሚር ፑቲን ሐሳብ አቀረቡ። በኪየቭ ተቀማጭ ያደረገውን የዩክሬን አስተዳደር በሕገ ወጥነት የሚፈርጁት የሩሲያው ፕሬዝዳንት አመራሩ እንዲቀየር በተደጋጋሚ ሲናገሩ ይደመጣሉ። ዩክሬን የፑቲንን ይህን ሐሳብ እብደት ስትል የጠራችው ሲሆን በአሜሪካው ፕሬዝዳንት ዶናልድ ትራምፕ መሪነት የሚደገፈውን የሰላም ስምምነት ለማዘግየት የሚደረግ ስትራቴጂ ነው ብላለች። ዋይት ሃውስ በበኩሉ የዩክሬን አስተዳደር በሕገ መንግስቱና በሕዝቡ እንዲወሰን አጽንኦት ሰጥቷል። የፑቲን አስተያየት የተሰማው አራተኛ ዓመት ያስቆጠረውን የዩክሬንን ጦርነት ሰላማዊ ልባት እንዲያገኝ አሜሪካ የተኩስ አቁም ስምምነት እንዲደረስ በዋነኝነት እያሸማገለች ባለችበት ወቅት ነው። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈረማቸውን ዋይት ሃውስ አረጋግጧል። ሀገራቱ ሳውዲ አረቢያ ውስጥ በየግላቸው ከዩናይትድ ስቴትስ ጋር ባደረጉት ስምምነት ነው የተኩስ አቁም ለማድረግ የወሰኑት። ነገር ግን ሩሲያ የጥቁር ባህር የተኩስ አቁም ስምምነት ተግባራዊ የሚሆነው ምዕራባውያን የጣሉትን ማዕቀብ ሲነሳ መሆኑን አጽንኦት በመስጠት ቅድመ ሁኔታዎቿን አስቀምጣለች። ይህም ሩሲያ የተኩስ አቁሙን ለማደናቀፍ እየሞከረች ነው የሚል ስጋትን አጭሯል። ፑቲን በሰሜን ሩሲያ በሚገኘው ሙርማንስክ ከተማ የባህር ሰርጓጅ መርከብ ሰራተኞችን ባነጋገሩበት ወቅት በተባበሩት መንግስታት ጥላ ስር የሚመራ ጊዜያዊ አስተዳደርን ከአሜሪካ፣ ከአውሮፓ ሀገራትና ከአጋሮቻችን ጋር የምንወያይበት ነውም ብለዋል። ይህም ዲሞክራሲያዊ ምርጫ ለማካሄድ በህዝብ አመኔታ ያለው ብቁ መንግስት ወደ ስልጣን ለማምጣት እንዲሁም የሰላም ስምምነትን ለማረጋገጥና ህጋዊ ሰነዶችን ለመፈረም ነውም ሲሉም ነው የተናገሩት። ሩሲያ ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመኑን ስለጨረሰ ህገ ወጥ መንግስት ነው በማለት የፈረጀችው ሲሆን በዚህም የሰላም ድርድር ለመሳተፍ ህጋዊ መሰረት የላቸውም ትላለች። ፕሬዝዳንት ዜሌንስኪ በበኩላቸው ሀገራቸው በጦርነት ውስጥ ስለሆነች ምርጫው በህጋዊ መንገድ በወታደራዊ ህግ እንዲዘገይ ተደርጓል ይላሉ። በጦርነቱ ምክንያት ከ5 ሚሊዮን በላይ የዩክሬን ዜጎች በውጭ ሀገራት ከመፈናቀላቸው ጋር ተያይዞ እንዲሁም በመቶዎች የሚቆጠሩ ዜጎች
በጦር ግንባሮች ተሰልፈው ባሉበት ሁኔታ ምርጫ ማካሄድ ፈጽሞ የማይቻል ነገር ነው። ፑቲን ምርጫውን አጀንዳ በማድረግ ዘለንስኪን በሰላም ድርድሩ ለመሳተፍ ሕጋዊ መሰረት የላቸውም የሚሉትን እያንጸባረቁ ይገኛሉ። ዋይት ሃውስም ከዚህ ቀደም ይህንኑ ሐሳብ ሲያስተጋባም ተሰምቷል። ፑቲን ምርጫ እንዲካሄድ የማስገደዱ ሁኔታ ከተሳካላቸው ዩክሬንን በጦር ግንባር በማዘናጋት ድልን እንዲቀናጁ ያደርጋቸዋልም ተብሏል። አብዛኞቹ ነዋሪዎቿ ዩቲዩበር የሆኑባት መንደር ቱልሲ በህንድ የምትገኝ መንደር ናት። ነዋሪዎቿ በአብዛኛው ዩቲዩበር ሆነዋል። የ32 ዓመቱ ጃቪ ሸርማ ከነዋሪዎቹ አንዱ ነው። በህንድ ባህላዊ ልብስ ሰሪ የተዋቡ ሴቶችን ቪዲዮ ይቀርጻል። አንድ አዛውንት በወጣቶቹ መካከል ተቀምጠዋል። ከወጣቶቹ አንዷ የአዛውንቷን እግር ትነካለች፣ ሌላዋ ውሃ ታቀብላለች። ጃቪ ስራውን ይወደዋል። የሚቀርጻቸው ሴቶችም ደስተኛ ናቸው። ዩቲዩብ ላይ ቪዲዮዎቹ ተወዳጅነት እያገኙ ነው። ከጃቪ በቅርብ ርቀት የ26 ዓመቱ ራጄሽ ዲዋርም የሂፕሆፕ ሙዚቃ ከፍቶ ቪዲዮ ይቀርጻል። አብዛኞቹ የመንደሩ ቤቶች ተመሳሳይ ናቸው። ነዋሪዎቹ ረዣዥም ዛፎች ዙሪያ ይሰባሰባሉ። የዩቲዩብ መንደር የሚል ቅጽል ስም ተሰጥቷቸዋል። በመንደሩ ወደ 4000 ሰዎች ይኖራሉ። 1000 ያህሉ በቀጥታም ይሁን በተዘዋዋሪ ከዩቲዩብ ጋር የተያያዘ ሥራ አላቸው። በመንደሩ ውስጥ ቪዲዮ ያልቀረጸ ሰው ማግኘት ከባድ ነው። ከዩቲዩብ በሚገኘው ገቢ የመንደሯ ምጣኔ ሀብት አድጓል። በመንደሩ እኩልነት እንዲሰፍንና ማኅበራዊ ለውጦች እንዲመጣም አግዟል። ጥሩ ገንዘብ እያገኙ ካሉ መካከል ከዚህ ቀደም ሥራ ማግኘት ያልቻሉ ሴቶች ይጠቀሳሉ። 20 ዓመት ያስቆጠረው ዩቲዩብ በየወሩ 2.5 ቢሊዮን ሰዎች ይጠቀሙበታል። ህንድ ከፍተኛ ተጠቃሚ አላት። ዩቲዩብ በበይነ መረብ ይዘት የሚፈጠርበትን መንገድ የለወጠ ነው። ለዚህ ማሳያ ደግሞ የቱልሲ መንደር ነው። የ49 ዓመቱ አርሶ አደር ነትራም ያድቭ ወጣቶችን ከአልባሌ ልማድና ወንጀል እንዲቆጠቡ ያደረገው ዩቲዩብ ነው። በሚሰሩት ነገር መላ መንደሩ ይኮራባቸዋል ይላል። የመንደሩ የማህበራዊ ሚዲያ አብዮት የተነሳው እንደ አውሮፓውያን አቆጣጠር በ2018 ነበር። ሸርማና ጋይንድራ የተባሉ ጓደኛሞች የዩቲዩብ ገጽ ከፈቱ። የፈጠራ ችሎታችንን ማሳደግ ነው ግባችን ይላሉ። ቀኝ ዘመም የሂንዱ ቡድን የፍቅረኞች ቀን ጥንዶች ላይ ጥቃት ሲያደርሱ የሚያሳይ ቪዲዮ ሲለቁ ዝነኛ ሆኑ። ማህበራዊ ትችትና ስላቅ አዘልም ቪዲዮ ነበር። ቪዲዮው እያዝናና መልእክት የሚያስተላልፍ ነው ትላለች ሸርማ። በ10,000 ሰዎች የሚቆጠሩ ተከታዮችም አፈሩ። ከ125,000 በላይ ሰብስክራይብ በወራትም አገኙ። ቪዲዮዎቻቸው በአጠቃላይ ከ260 ሚሊዮን በላይ ተመልካቾች አግኝተዋል። በወር 30,000 ሩፒ ወይም $346 ማግኘት ሲጀምሩ ዩቲዩቡን ዋነኛ ስራቸው አደረጉት። ሸርማ በቪዲዮ አማካኝነት ከፊልም ሰሪዎች ጋር ተዋውቃ እስካሁን በ7 ፊልሞች ላይ ተውናለች። የቱልሲ መንደር ነዋሪ አዲያት ባግል በሸርማና ሹክላ ቪዲዮዎች ተነሳስቶ ነው ዩቲዩብ የጀመረው። በዓመቱ ውስጥ ከ20,000 በላይ ተከታዮችንም አገኘ። ከዚያም ሸርማ በአዘጋጅነትና ጸሐፊነት ቀጠረችው። አብረው መስራትም ቀጠሉ። ሌላው ዩቲዩበር የ38 ዓመቱ ማኖጂ ያድቭ ነው። በወጣትነቱ ነበር ወደ ትወና የገባው። ዩቲዩብ ላይ ትወናውን ካሳየ በኋላ በአካባቢው ታዋቂ በሆነ ሲኒማ ሥራ አግኝቷል። ይህን ሁሉ ያገኘው በዩቲዩብ አማካኝነት ነው። ስሜቴን ለመግለጽ ቃላት ያጥረኛል ይላል። በዩቲዩብ አማካኝነት የቱልሲ መንደር ሴቶች በፈጠራው ዘርፍ በብዛት ተሰማርተዋል። የቀድሞ የመንደሩ አስተዳዳሪ ድራውፒዲ ሽንሹ ለመንደሩ መለወጥ ዩቲዩብ ከፍተኛ ሚና መጫወቱን ትናገራለች። በህንድ ማኅበራዊ አመለካከት ለውጥ ዩቲዩብ ሚናው ቀላል አይደለም። መድሎዎችን ለማስወገድ፣ የቤት ውስጥ ጥቃትን ለመከላከል እንዲሁም ጾተኛ ሐሳቢዎችን ለማጥፋት ዩቲዩብን መጠቀም እየተለመደ መጥቷል። ሴቶች በጾተኛ ሐሳቤ ምክንያት የሚገጥማቸው ፈተና ብዙ ነው። ቪዲዮዎቹ ግን አመለካከቶቹን ለማስወገድ ጥቅም ላይ እየዋሉ ነው ትላለች የቀድሞዋ አስተዳዳሪ። በቅርቡ የ61 ዓመቷ የቀድሞ አስተዳዳሪ ዩቲዩበር ጉዳዩን በተመለከተ ቪዲዮ ሰርታለች። ሴቶች መከበር እንዳለባቸው በቪዲዮ አሳይቻለሁ፣ ስለ እኩልነትም በቪዲዮ ውስጥ ይናገራል ስትል ቪዲዮውን ትገልጻለች። ራውል ሸርማ ሌላው የመንደሩ ዩቲዩበር ነው። የ28 ዓመቱ ራውል ፎቶ አንሺ ነበር። ከመንደሩ ነዋሪዎች ነው ስለ ዩቲዩብ የተማረው። መጀመሪያ ላይ እናቶቻችንና እህቶቻችን ያግዙን ነበር። አሁን የራሳቸው ዩቲዩብ ከፍተዋል። እንዲህ ያለ ነገር ይፈጠራል ብሎ የገመተም አልነበረም ይላል። የ15 ዓመት የአክስቱ ልጅም ዩቲዩብ ጀምሯል። የመንደሩ ሰዎች ከፍተኛ ቢዝነስ የሚሰሩት በዩቲዩብ ነው ይላል። ህንድ በ2020 ቲክቶክን ሳታግድ በፊት በተለይ በኮሮና ቫይረስ ወረርሽኝ ወቅት በየመንደሩ የሚሰሩ ቪዲዮዎች ቁጥር ጨምሮ ነበር። በህንድ ማህበራዊ ሚና ላይ ያለውን ሚና የምታጠናው ሽሪራም ሸንትራማን እንደምትለው መጀመሪያ ላይ በወንዶች የበላይነት የነበረው ዘርፍ ቢሆንም አሁን የሴቶችም ተሳትፎ ጨምሯል ትላለች።
ለውጥ እየመጣ ነው። አንዳንዶች ለዩቲዩብ ተከታታዮች ቅመም፣ ዘይትና ሌሎች ምርቶችን ይሸጣሉ ትላለች። የ56 ዓመቷ ራማኪሊ ሸርማ ገንዘብ ከማግኘት ባሻገር ፈጠራን ማሳደግ ያስደስታታል። ልጆቿንና የልጆቿን ሚስቶች የምታበረታታ እናት ሆና በመተወን ትታወቃለች። ሴቶች እንዲማሩና ስኬታማ እንዲሆኑ ንቅናቄ አደርጋለሁ። እኔ ህልሜን ካሳካው ወጣት ሴቶችን ማሳካት ይችላሉ። ሴቶች ህልማቸውን ለማሳካት ሲሰሩ ማየት ትልቅ ደስታ ይሰጠኛልም ትላለች። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ትኩስ ዕለታዊ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።